ካልሆነ ብዙ አማራጮች አሉ የናንተ የኦሮሞን ህዝብ በመልካምና በቅንነት አለማየት ሌላ ጉዳት ላይኖረው ይችላል ኦኬ ወንድሞቼ ወይንም የገዛ ወንድሜ ራሱኮ ካልተስማማን አንድ ቤት ውስጥ ምንኖር ከሆነ እንለያያለን የኦሮሞ ህዝብ የመጨረሻውን እድል ልገንጠል ይችላል የኦሮሞን ህዝብ መገንጠል ደግሞ የአማራው ህዝብ አይመለከተውም የትግሬው ህዝብ አይመለከተውም መቀሌ ልገንጠል ቢል ማንንም የኢትዮጵያ ህዝብ አይመለከተው ምናልባት አንድ ሀገር ለመገንጠል ዓለም አቀፍ የሚያሟላቸው መስፈርቶች አሉ እሱ ራሱን የቻለ ጉዳይ ነው መቀሌን ለመገንጠል ግን የትግራይ ህዝብ ብቻ ነው ድምጽ የሚሰጠው አማራ አይሰጥም ኦሮሞም አይሰጥም ማንንም አይሰጥም ይሄ የመገንጠል የሰዎች መብት ነው አማራም እንደዛው ልገንጠል ካለ ኦሮሞ አይመለከተው የመገንጠል ጥያቄ ቀደም እንዳልኩት ዓለም አቀፍ ራሱን የሆነ ስታንዳርድ ሌብሎችን ዓለም አቀፎች እውቅና ሊሰጥ ሪኮግናይዝ ሊያደርጉ ይችላሉ ላያደርጉ ይችላል ትግራይ ልገንጠል ካለ ግን ስለ ትግራይ የሚወስነው የትግራይ ህዝብ እንጂ የአማራ ህዝብ አይደለም የኦሮሞ ህዝብ አይደለም ስለ ትግራይ መገንጠል እንደዛው ስለ ኦሮሞ ህዝብ መገንጠል የኢትዮጵያ ህዝብ አይደለም የሚወስነው የኦሮሞ ህዝብ ነው በራሱ ላይ የመወሰን መብት ያለው ወደማይሆነው አቅጣጫ የኦሮሞ ህዝብ ባይገፋ ደስ ይለኛል ወደማይሆነው መልካምን ያያረገ ነው የኦሮሞ አጫጫ የኦሮሞን ባጭር ጊዜ አይታችሁታል ይቺን ሀገር ከሞት ቋፍ ያዳነ ህዝብ ነው ማለት ይቻላል ብዙዎች ዛሬ ባያምኑም ብዙዎች አንደርግራውንድ ሌላ ነገር እየሸረቡ እውነታውን ቢደባብቁ የመጨረሻው አማራጭ አርጎ እንዲገፋ አታርጉ ማንንም ደስተኛ አይደለም እኔም ደስተኛ አይደለም ኢትዮጵያ የምትባል ሀገር የማንንም ብሔር በእኩልነት የሚኖርባትና በፍቅር የምንኖርባት የዓለም ምሳሌ የምንሆንባት ሀገር እንድትሆን እመኛለሁ ድንበር አልፋችሁ ግን ዘረኝነታችሁ ድንበር አልፎ ባይናችሁ ታውራችሁ የኦሮሞን በደል እንዳልተበደለ አርጋችሁ የምትቀልዱበትና የምታፈዙበት ከሆነ የመጨረሻውን እድል ወደ መያዝ ይሄዳል ምንም አማራጭ የለውማ ወይ ስማኝ ወይ ዳኘኝ ወይ የበደለኝን ሰው አዳምጥልኝ ብሎ ነግሮ ማታዳምጥለት ከሆነ የመጨረሻው አማራጭ ራሱን ችሎ የመገንጠል ነገር ይሆን ይችላል ያ በርግጥ የኔም ፍላጎት አይደለም የኔ አንድ ሰው ፍላጎት ላይሆን ይችላል የኦሮሞ ህዝብ ፍላጎት ደግሞ ሲበዛበትና እውነታው ሲርቅበት እውነታውን ሳትቀበል ሳትረዳው ስትቀር ደግሞ ያንን ሊወስን ይችላል የዛኔ ደግሞ ዛሬ በየፌስቡክና በየሚዲያው እየወጣን የምንዘፍነውን ያህል ስለ ኦሮሞ መገንጠል ምንም አያገባንም ልንናገር እንችላለን ልንጮህ እንችላለን የመገንጠል መብቱን የሚወስነው ግን የኦሮሞ ህዝብ ነው የኦሮሞ ህዝብ ደግሞ መገንጠል እንደማይፈልግ በሶስት ወር ተመራችኋል ይቺን ሀገር ከሞት ቋፍ እንዳዳናት በሶስት ወር አይቷችሁታል ከዚህ በላይ ምንም ማስረጃ የለም ፕሊስ በፍቅር እንድንኖር አላስፈላጊ የወረዱ ቃላቶችን ትታችሁ እንደ ሰው ልጅ አእምሮ ጤነኛ አእምሮ እንዳለው ጤነኛ አእምሮ ያለው ሰው ምን ጊዜ መልካምን ይናገራል አንድ ሰው ክፉ ቢናገረው ራሱ ምላሹ መልካም ነው ያን ሰው ክፉን የምትመልሰው መልካም በመናገር ነው እንጂ ክፉን የምትመልሰው ክፉ በመናገር አይደለም ስለዚህ በኔ እምነት ጥርጣሬ ካላችሁ ይሄ ጉዳይ በጥልቀት ይጠና እስቲ ከየሁሉም ቦታ የእምነት አባቶችም ሆኑ ምሁራኖችም ምንም የታሪክ መዛግብት ሁሉ መጽሐፍት ሁሉ ተሰብስበው ይህ ነገር በጥልቀት እስቲ ይጠና ብላችሁ በቅንነት እስከማሄድ መሄድ መቻል አለባችሁ እንጂ በደረቁ እኔ ልክ አልበደለም ብላችሁ ካላችሁ ይቺን ሀገር እየገነባችኋት አይደለም እያፈረሳችኋት